አመሰግናለሁ። የኢትዮጵያ የሴቶች ከ17 ዓመት በታች ብሔራዊ ቡድን ሞሮኮ በምታዘጋጀው 26 የሴቶች ከ17 ዓመት በታች የዓለም ዋንጫ ማጣሪያ ሁለተኛ ዙር ግንቦት 4 2019 ተጫዋቾች ወደ ካምፕ የገቡበት ቀን ጥሪ የተደረገላቸው 30 ተጫዋቾች ተገኝተዋል። በ3 ቀን የምልመላ ሂደት ያለን ጊዜ አጭር ስለነበረ የምልመላ ሂደት በ3 ቀን የምልመላ ሂደት አድርገን 25 ተጫዋቾችን አስቀርተን ያለን ቀን አጭር ስለሆነ አንድ የወዳጅነት ጨዋታ ነው ያደረግነው ከኢትዮጵያ አካዳሚ ጋር 4-0 በሆነ ውጤት አሸንፈናል። የነበሩ ክፍተቶችን በተወሰነ መልኩ እድሜያቸው ባላንስ ስለሚያደርግ ለመድፈንም በሜዳ ውስጥም በክፍል ውስጥም ያለውን ነገር ለማድረግ ለመቅረፍ ጥረት እያደረግን ነበር። ለሁለተኛ ዙር የነበረን የዝግጅት ጊዜ አጭር ቢሆንም ከቡሩንዲ ጋር አበበ ቢቂላ የነበረው የጨዋታችን መንገድ በጣም ከረፍት በፊት በሁለት አይነት መንገዶች ነበር የተፈጠረው። መነሻችን ከአያት ካፍ አካዳሚ ነበርና 1 ሰዓት ከ30 መንገድ መተን የመጣ ነውና ትንሽ ከረፍት በኋላ የነበረው እንቅስቃሴ ደካማ እንቅስቃሴ ነበርና ያገኘነውን አጋጣሚ ጎሎችን አለማግባታችን ሰው ሀገር ላይ የመልሶ ጨዋታን ስለምናደርግ ትንሽ ጫና ውስጥ ገብተን ነበርና እዛም የተፈጠረው ፈርስት ሃፍ ላይ ልጆቹ ላይ ታዳጊዎች ስለነበሩ በነበረን ዝግጅት ጊዜ ያጨራረስ ስራዎች ሰርተናል። ታክቲካል አንደርስታንዲንግ፣ ፎርሜሽን ለውጦች በየእንቅስቃሴ ኳስ ስናጣ ስናገኝ የሚለውን የተወሰነ መንገድ ጊዜው አጭር ስለሆነ በወዳጅነት ጨዋታ ለማረም ጊዜ አልነበረንም እና ፎርሜሽኖች ለውጦች ነበሩ ኳስ ስናገኝ ስናጣና የመጡበት መንገድ ብዙ ጨዋታዎችን አግኝተው አይደለም እና ኢንተርናሽናል ጌም የመጀመሪያቸው ነበር። ብዙ ጫና ውስጥ ነበሩ ልጆች። እሱንም የምታየው በነበረው እንቅስቃሴ ልጆቹ ጎል ካገቡ በኋላ ከረፍት በፊት ጎል ገባብን፣ አርሊ ነው የገባብን። እኛ ማኔጅ ማድረግ ነበረብን። ከረፍት በኋላ ማግባት እንደምንችል አቅም ያለው ቲም ነው ብሩንዲ። በደንብ ቻሌንጅ አድርገው ነው። በዛ ላይ ታዳጊዎች ናቸው። ብዙ ነገሮች በቻሌንጆች ነው ያለፍነውና ማድረግ እንደሚችሉ የሃፍ ታይም 15 ሚኒቷን ማድረግ እንደሚችሉ አግብተን ሀገራችንን ወደ ቀጣይ ዙር ለማሳለፍ እምነት ነበራቸው። እኛም እምነት ስለነበረን ያን ተነሳሽነት እዚህ ጋር ያጣነውን ነገር እዚህ ጋር ሰው ሀገር ላይ ማግኘት እንዳለብን ተማምነን ከረፍት በኋላ የተሻለ እንቅስቃሴ ኳስ ስናጣ ስናገኝ የሚለውን ነገር በደንብ ተግባራዊ ያደረጉት ስትረስ ውስጥ ነበሩ። ፈርስት ሃፍ ላይ ያን ነገር አድርገው ሀገራችን ወደ ቀጣይ ዙር እንድናልፍ አስችለውናል። ትልቅ ታሪክ ነው ለኛ። ቀጣይ ጨዋታችን ደግሞ በሲኒየር ቲሙ ታንዛኒያ ትልቅ ተወዳዳሪ ነው፣ በዓለም ዋንጫም ይሳተፋል። እያንዳንዱን ነገሮች ተማምነን ነው ያለ ነው። ስራዎችን ቀድመን የምንጀምርበት የዝግጅት ጊዜ ሰፊ ጊዜ እንዲሰጠን ያሉ ልጆች በፓስፖርት በእያንዳንዱ ነገሮች የተጓተቱ ነገሮች ነበሩ። ከጊዜ አንጻር አጠናክረን የምንሄድበት መንገድና ቀጣይ ለሴቶች እግር ኳስ ፈርቀዳጅ ለመሆን እናስባለን። እኔ በተጫዋችነት ዘመን የመጀመሪያ የአፍሪካ ዋንጫ ስናልፍ የተሰማኝ ስሜት ትናንት ብሩንዲ ስናሸንፍ የነበረው ልጆች ላይ ስሜት በጣም በቪዲዮ ስላልታየ ሊሆን ይችላል እና አልቆ ራሱ ሲያለቅሱ ነበር ልጆችና ያ ስሜት እኔም ተሰምቶኛል። በብዙ መንገዶች በብዙ ቻሌንጆች ነው የመጡት ልጆች። እያንዳንዱ ነገር ድጋፍ ይፈልጋሉ። ሴቶች በብዙ ነገር መደገፍ አለባቸው። እናንተ እዚህ ቦታ ላይ መጣችሁ እንደ ጋዜጠኛ እዚህ መጣችሁ ያለውን ነገር ለመስማት እዚህ ድረስ ስለመጣችሁ አመሰግናለሁ። የመጀመሪያው እዚህ የነበረው ጨዋታ ላይ በተለይ ከረፍት በኋላ ለነበረው እንቅስቃሴ አንዳንዴ ልጆችም ስለሆኑ ጨርሰናል የሚመስል ስሜት ስናይ ነበር የሚል ነገር ከጨዋታው በኋላ ስትይ ነበርና ብሩንዲ ላይስ የነበረው ነገር ከዚህ አንጻር እንዴት ነው የተቀረፈው? እዛስ የነበሩት ዋና ነጥቦች ምንድን ናቸው የሚለውን እንድትመልሽልኝ ነው። ሁለተኛው ከድጋፍ ጋር በተገናኘ በደንብ ድጋፍ እንደሚፈልጉ ሴቶችም ታዳጊዎችም እንደመሆናቸው ብሔራዊ ቡድንም ስለሆነ እሱን መልእክት እያጋራሽ ነውና
ከማን ምን አይነት ድጋፍ ነው ከዚህ በኋላ የምትጠብቂ? ምን አይነት ድጋፎችን ነው ለዚህ ቡድን ቢደረግ ብለሽ የምታስቢው? እስካሁን በመጣሽበት መንገድስ ከዚህ ድጋፍ ጋር በተገናኘ የታዘብሻቸው ነጥቦች ምንድን ናቸው? ረውዳ አመሰግናለሁ። እሺ አመሰግናለሁ። እንኳን ደስ ያለሽ፣ እንኳን ደስ ያለ። አንድ 4 ጥያቄዎች ናቸው ያሉኝ፣ እነሱን አቀርባለሁኝ። ምናልባት ቅድም ኖር አንስተዋለች ቡድኑ የመጀመሪያው አበበ ቢቂላ ላይ የተደረገውም አንቺም ስታነሺው ነበር። ምናልባት ጫና ውስጥ የምንገባበት እድሎች ተፈጥረዋል፣ ከሜዳ ውጭ ነው የምንጫወተው የሚለውን ነገር አንስተሽ ነበር። ምናልባት ምን አይነት ታክቲካዊ መንገድ ተጠቅማችሁ ነው 2-1 ነው ያሸነፋችሁት? እዚህኛው ጨዋታ ላይ ብዙ አልነበራችሁም፣ ግን የሌላውን ሜዳ ተጠቅማችሁ ጫናውን ተቋቁማችሁ እሱን አሸንፋችኋልና ከዛ አንፃር እንደው ታክቲካዊ መንገዱ ምን ይመስል ነበር? እሱን ታብራሪልን ነው። ሁለተኛው ጥያቄ የሚሆነው እንደ ቀጣይ የምናገኘው ቡድን ዛምቢያ ነው አይደል? የምንገጥመው ቀጣይ የዓለም ዋንጫ ነው ለማድረግ ከምስራቅ አፍሪካ ቡድኖች የተለዩ ናቸው ተብሎ ይታሰባል። እነሱ ፊዚካሊም ከኛ የምንለይበት ብዙ መንገድ አለና ምን አይነት እቅድ ያቀደሻል የዓለም ዋንጫውን እውን ለማድረግ የታሰበውን ውጥኑን ለማሳካት ምን አይነት እቅድ ያቀደሻል የሚለውን ነገር ብትመልሽልኝ ነው። አራተኛው የመጀመሪያው ፕሬስ ኮንፈረንስሽ ላይ የተናገርሽው ነገር ነበረ። ጨዋታው እየጨመረ በሄደ ቁጥር ወደ ሱፐር ሊግ እና ወደ ፕሪሚየር ሊግ ተጫዋቾች ልንመርጥ የምንችልባቸው እድሎች አሉ የሚል ሀሳብን አንስተሽ ነበርና እንደው ከዛ አንጻር ይሄ የዩ17 ውድድር ነው። ስለዛ እንደው የውድድሩን ጣዕም ያጣም ወይ እሱስ እንደው አምነሽበታል ወይ ያንን ነገር እንዴት ነው የሚሆነው? እዚህ ጋር እንደው አሁን ያ ስሜት አለ እንደዛ ታደርጊዋለሽ የሚለውን ነገርም እሱን ብትመልሽ። የመጨረሻው ጥያቄ የሚሆን የሶስተኛው ጥያቄ የመጀመሪያው ፕሬስ ኮንፈረንስሽ ጨዋታዎቹ እየከበዱ በሄዱ ቁጥር ተጫዋቾችን እንመርጣለን የሚል ሀሳብ ሱፐር ሊግ ላይ ወይም ደግሞ ፕሪሚየር ሊግ ላይ የምናያቸው ተጫዋቾች አሉ የሚል ሀሳብ አንስተሻል የመጀመሪያው ፕሬስ ኮንፈረንስ ላይ እና ዩ17 ውድድር ነው። ስለዚህ ምናልባት ይሄን ነገር እንዴት አምነሽበታል እንዴት ታይዋለሽ የሚለውን ነገር ብታነሽልኝ ብዬ ስለፈለኩ ነው። ከድጋፍ ጋር በተያያዘ ቅድምም ኑር አንስተዋለች ድጋፉ ምን አይነት ድጋፍ ነው የምትፈልጊው የሚለውን ነገር። ምናልባት ዩ17 ውድድር ነው ዩ17 የወንዶች ውድድር ነበር የተደረገ ውድድር እንደው ከዛ ጋር ሲታይ ምን ይመስላል እየተደረገ ያለው ድጋፍ በፌዴሬሽኑ አጠቃላይ የተደረገ ያለው ድጋፍ ስሜቱስ ምን ይመስላል? እንዴት ትገመግሚዋለሽ ያለውን ነገር? ድጋፉ በቂ ነው የተደረገ ያለው ድጋፍ በፌዴሬሽኑ በተለይ ደግሞ የምናያቸው ነገሮች አሉ። ስለዚህ ከዛ አንጻር ሲታይ እንዴት ነው የሚለውን ነገር ታብራሪልኝ ነው። አመሰግናለሁ ኮች፣ እንኳን ደህና መጣችሁ። ውጤቱ እኛም በጣም ደስ ብሎናል። አንደኛው ነገር ሁለቱም አንስተውታል፣ ኑራም አንቴም አንስተውታል። ያለፈው ጨዋታ ላይ ፈርስት ሃፍ ጥሩ ነበር፣ ሰከንድ ሃፍ ላይ ቲሙ በተወሰነ መልኩ ወርዶ ነበር፣ ግብም ማስተናግዶ ነበርና አንድም ስጋት ያሳደረብን ነገር በተለይ ግብ መቆጠሩ ነው። ያው የጎል ሩድ አሁንም እዚህም ስላለ ማለት ነው። እዛ ስንሄድ ደግሞ በተቃራኒው ጎል ገብቶበት ሰከንድ ሃፍ ላይ ተሻሽሎ መጥቷል። በርካታ ደጋፊዎች የነበሩበት ጨዋታ ነበርና ምናልባት ይሄ ነገር በአጭር ቀናት ውስጥ የተቀየረ ነገር ያለ ይመስለኛልና ምን አይነት ስራ እንደው ተሰርቶ ቢሆን በዚህ ደረጃ የመጣችሁት የሚለው ነው። ጨዋታ የተወሰኑ ሃይላይቶችን ለማየት ሞክረዋል። በርካታ የግብ ዕድሎችንም ፈጥራችኋልና በብዙ መልኩ እንደውም ከአዲስ አበባ ጨዋታም የተሻለ እንቅስቃሴ ያለበት ይመስለኛልና ምን አይነት ስራዎች ተሰርቶ ነው የሚለውን ነገር በዛች በአጭር ቀናት እሱ ነገር ብታብራሪልን። ሌላኛው ቀጣይ ተጋጣሚያችን የዛምቢያ ብሔራዊ ቡድን ነው። የዛምቢያ ብሔራዊ ቡድን በሁለቱም ዓለም ዋንጫዎች ተከታታይ የተሳተፈ ብሔራዊ ቡድን ነው። ያለፈው ዓለም ዋንጫ ጥሎ ማለፍ መግባት የቻለ ቡድን ነው። ምናልባት ከኮንጎ ጨዋታ በኋላ አሰልጣኛም የተናገረችው ነገር ነበር እነሱ የማለፍ ሳይሆን ከአምና የተሻለ ውጤት ለማስመዝገብ የሚመስል እቅድ ይዘው ነበር። እሱ ነው የተናገሩ የነበሩትና ከተጋጣሚ አንጻር ያላችሁ ተንታና ወይንም በምን መልኩ ለመዘጋጀት አስባችኋል የሚለው ነው። በጣም ፊዚካል የሆነ ቲም ነው። ጥሩ ተክለሰውነት ያላቸው ተጫዋቾች ያሏቸው ናቸው። ምናልባት ቪዲዮዎችንም ካየሻቸው የአየር ኳሶችን በቀላሉ የሚጠቀሙ አይነት ተጫዋቾች ናቸውና ከዛም በብሔራዊ ዝግጅት አንጻርስ የተነሳውም ነገር አለ። የዝግጅት ጉዳይ እንዳልሽው ከካፍ አካዳሚ ተነስተው የ1 ሰዓት ተኩል ጉዞ አድርገው እዚህ አዲስ አበባ ስለሚደረግ ጨዋታ ያን ያህል ጉዞ ማድረግ ማለት ለኔ ልክ አይደለም። እዛው ቅርብ ያለ ቦታ ላይም ማረፍ ያስፈልጋቸዋል ብዬ አስባለሁና በዚህ አጋጣሚ ለፌዴሬሽኑ መልእክትሽን ብታስተላልፍልን። ሌላኛው የሴካፋ ውድድር ከሰኔ 6 ጀምሮ ይደረጋል እስከ ሰኔ 16 ድረስ። ባለፈው በዩ17 የወንዶቹ ብሔራዊ ቡድን መልስ ላይ አቶ ባህሩ ውድድሩ አስፈላጊ አይደለም ወይም ጥቅም የለውም የሚል መልስ ሰጥቷልና በደፈናው ለዚህ ያለሽን አስተያየት ብትነግሪኝ። ምክንያቱም አሁን እንዳልሽው ቀደም ብለን ዝግጅት መጀመር እንፈልጋለን። በእርግጠኝነት አንቺ በምትዩ ቀን ከተጀመረ የሴካፋ ውድድር እየተደረገ ነው የምንዘጋጀውና ልምምዶችን ብቻ ማድረግ ወይ እዚህ ካሉ ቡድኖች ጋር ከመጫወት ይልቅ ከሌሎች አቻ ብሔራዊ ቡድኖች ጋር መጫወት ቡድኖችን በደንብ እንደሚጠቅሙ አስባለሁና ምናልባት በዚህ ላይም ያለሽን አቋም እና አስተያየት ታጋሪ እንደስለኛል። አመሰግናለሁ።
አመሰግናለሁ። ያው አዲስ አበባ ላይ አበበ ቢቂላ ላይ የተደረገው ጨዋታ ፈርስት ሃፍ ላይ 2-0 እየመራን ነበር። ብዙ የማግባት ጎሎችን የማግባት ቻንሶችን ሚስ አድርገናል። ያ ነገር በተፈጠረው ጎል ተፈጥሮብናል። በነበረው ሂደት ያው ልጆች ናቸው። አንደር 70 ላይ ኦልሞስት ወደ 4 ዓመት ቆይቻል በምክትል አሰልጣኝነትና በዋና አሰልጣኝነትና አሁን ያለው የምልመላ ሂደት አብዛኛውን ያገኘናቸው በናሽናል አይዲ ኤልደር ሰርቲፊኬት ለዛ እድሜ በጣም ቅርብ የሆኑ በብዙ ቻሌንጆች ገና ብዙ ሴቶች ናቸው። ብዙ ነገሮችን አልፎ ነው የመጡትና እያንዳንዱ ነገሮች መናገር ይጠበቅብናል። ሁሉን ነገር ማኔጅ ማድረጉን እያንዳንዱን እየተናገርን በዛ በነበሩ ከደቡብ ሱዳን ከነበሩት ተጫዋቾች አዳዲስ ልጆች ነበሩ። አምና ከነበረችው ሊዲያ እያሱ ጭምር አንድ ናግዋ የምትባል ሆልዲንግ ላይ የምትጫወት የመጀመሪያዋ ነው ኢንተርናሽናል ጌም እና እነዛን ነገር ማኔጅ ማድረግ እዛ ቦታ ላይ ብዙ ክፍተቶች ነበሩብን። ባለፈውም ከደቡብ ሱዳን ጋር የነበርን ያለ ቦታዋ ያጫወትናት ሌላ ተጫዋች ነበረች እና በነበረው ሂደት ያው ጨዋታው እየጠነከረ ነው የሚመጣው። ሁለተኛ ዙር ሶስተኛ ዙር ሲሆን ብዙ ነገሮች ክፍተቶች የነበሩብን እዛ ቦታ ላይ ነውና ከቡሩንዲ ጋር የመልሱ ጨዋታ ስናደርግ የመጀመሪያውን አስተላልፍን የተጠቀምነው፣ ሁለተኛው 45 ደግሞ ደቡብ ሱዳን ላይ የተጠቀምናቸውንና አንድ ሆልዲንግ ሌላ ቦታ የምትጫወት ማኔጅ እንድታደርግልን ያስተካከልነው እሱ ነው። እዛ ሆልዲንግ ቦታ ላይ ሁሉንም ማኔጅ ያደረገችው እዛ ቦታ ላይ የነበረውን ነገር ነው ከረፍት በኋላ ነግረን የተሻለ እንቅስቃሴ ያደረግነው ማለት ነው። በብሔራዊ ቡድን ምንም ጥያቄ የለውም። ብሔራዊ ቡድን መደገፍ ከታዘብሽው ያለሽ ብዙ ያው ሁላችንም በሙያችን መደገፍ አለብን ብዬ ነው የማስበው። እዚህ ጋር ሴቶች ወንዶች የሚባል ነገር አይደለም። አገርን ይዘን ነው የሄድነው። እያንዳንዱ ሙያ ላይ ያለን ሰዎች በተለይ እግር ኳስ ላይ ያለን ሴቶችን ማገዝና መደገፍ ግዴታ ነው ብዬ ነው የማስበው እና እያንዳንዱ ነገሮች ያው የሚታዩ ነገሮችም ይኖራሉ፣ ግን እኔ እሱ አይደለም ጥያቄ። እያንዳንዱን ባለው ሂደት መደገፍ አለበት። ለምሳሌ ጋዜጠኛው በጋዜጠኝነቱ መደገፍ አለበት፣ ብሔራዊ ቡድን ግዴታው ነው። አሰልጣኙም እንደዛው እያንዳንዱ በስራው አገርን ማገልገል አለበት ብዬ ነው የማምነው። ይሄ ነው። ሁለተኛው ጥያቄ ደግሞ በአበበ ቢቂላ የነበረው ታክቲካል ለውጦች ያው ቡሩንዲ ላይ የተጠቀምናቸውን ቅድም እንዳወራሁት ፎርሜሽኖች ለውጦች አድርገናል። ኳስ ስናገኝ በሁለት ሆልዲንግ እንድንጫወት ስናገኝ ደግሞ 4-3-3 የለመዱት ባለን ጊዜ ያው ታክቲካል በንግግርና የተወሰነ የወዳጅነት ጨዋታ ጊዜው አጭር ስለነበር ያን ነገር ለማስተማር ክፍል ውስጥ ነው ያስተማርናቸው። በእያንዳንዱ እንቅስቃሴ እንዴት አይነት አቋቋም መቆም እንዳለባቸው መሰረታዊ ነገር ነው የምናስተምራቸው። የሚመጡት ልጆች ከአካዳሚ ነው የመጡት። በብዙ ነገሮች ፎርሜሽን ለውጥ ራሱ አይገባንም ብሎ እስከሚያስቡ ድረስ ያለ ነገር አለ። 4-3-3ን የለመዱት 4-3-3 ብቻ ነው መጫወት የሚፈልጉት አብዛኛውን በሴቶች እግር ኳስ ላይ እኔ የታዘብኩት ረጅም ጊዜ ቆይቻለሁ። ያን ነገር ብቻ መልመድ ነው የሚፈልጉት። በዛ ቦታ ላይ የተለያየ ነገሮች ጊዜዎች ይፈልጋሉ። እግር ኳስ ሪፒቲሽን ይፈልጋል እና እነዛ ልጆችን ማሳመን እንደገና ደግሞ ማድረግ እንደሚችሉ እየነገርናቸው የተሻለ ነገር ለማድረግ ሞክረናል። ኳስ ስናጣ አንዳንዴ 5-3-2 እንሆናለን። ቡሩንዲ ላይ ከረፍት በኋላ የነበረው እንቅስቃሴ ጎሎችን ከተቆጠረ በኋላ 5-3-2 እናደርገዋለን። እንደገና ደግሞ 4-2-1-3 እናደርገዋለን። በእንደዚህ አይነት ልጆች በዚህ ባጭር ጊዜ ውስጥ በንግግር ብቻ በዛ ህዝብ መሀል ጭሆት የመጀመሪያ የገባችው ልጅ በጣም ፈርቼ ነበር ነው ያለችው። ያው የመጀመሪያ ኢንተርናሽናል ጌም ማድረግ ብዙ ነገሮች ዋጋ የሚያስከፍለውና በዚህ መሀል የወዳጅነት ጨዋታ ልጆች ቢያገኙ በጣም ብዙ ነገሮች ተሻሽለው ለሀገር የሚጠቅሙ ልጆች ይኖራሉ ብዬ ነው የማስበው። የዓለም ዋንጫ ለማለፍ ማጣሪያ ለማለፍ እቅድሽ ምንድን ነው? አሁን 180 ደቂቃ ቀርቶናል። ያለንን አቅም እንጠቀማለን። ያለንን ጊዜ ተጠቅመን የተሻለ ቲም ለመስራት ዛምቢያ ትልቅ ቲም ናት በአፍሪካ ውስጥና ትልልቅ ተጫዋቾች የያዙት ነው። ቪዲዮዎችን ለማየት እየሞከርን ነው። እያንዳንዱ ጠንካራ ጎናቸውን ለማየት እየሞከርን ነው። እንደ ባለሙያ እያንዳንዱን ነገሮች
በጥንቃቄ መጀመሪያ አዌይ ነው የምንጫወተው፣ በጥንቃቄ ለመጫወት እና ያለንን አቅም አውጥተን ደግሞ ሪሶርስ ተጠቅመን ቀጣይ ዙር ለማለፍ ሀገራችን ላይ ደግሞ ሲመጣ በህዝባችንና በሜዳችን ደግሞ የተሻለ ነገር ሰርተን የታሪክ ተቋዳሽ ለመሆን ዝግጁ ነኝ ብዬ ነው የማስበው ከሙሉ ስታፉ ጋር ማለት ነው። ሱፐር ሊግ እና ፕሪሚየር ሊግ ላይ ተጫዋቾችን እንጨምራለን ያልሽው የሚለው ያው አገር ነው። አገር እስከሆነ ያለንን ሪሶርስ እንጠቀማለን። አሁን ያሉት ተመጣጣኝ እድሜ ላይ ነው ያሉት። ከዚህ በፊት የነበረው የምርጫ ሂደት በተለያየ የፓስፖርት ጉዳይ ነበር፣ ብዙ ነገሮች ምናምን ከእድሜ አኳያ። አሁን ግን ተመሳሳይ ላይ በእነሱ እድሜ ያሉ ልጆችን መደረግ ያለበትን ነገር ተደርጎ ያለን ሪሶርስ ተጠቅመን የተሻለ ነገር ለመስራት ነው እንጂ ሁሉም ፕሪሚየር ሊግ እና ሱፐር ሊግ ላይ የሚጫወቱ ልጆች ናቸው አሁን ላይ ያሉት። አንድ ልጅ ምናምን አሁን ካሉት ከ18ቱ ውድድር ላይ የሌሉ ማለት ነው። የ2 ዓመት የአካዳሚ ተጫዋች የሆነችው ማለት ነው እንጂ ሁሉም ውድድር ላይ ሱፐር ሊግ እና ፕሪሚየር ሊግ ላይ ያሉ ናቸው። ፌዴሬሽኑ ይደግፍሻል ወይ? ምንም ጥርጥር የለውም። ያለው ሂደት በብዙ መንገዶች ክፍተቶቹም ቢኖሩ እያንዳንዱን ነገሮች ለማድረግ ዝግጁ ናቸው። ነገ ከነገ ወዲያ የተሻለ ነገር ለማድረግ የተሻለ ለሴቶች በአንጻራዊ የተሻለ ድጋፍ ለማድረግ እየሄዱ ነው ያለውት። አሁንም ብዙ ድጋፍ እንፈልጋለን። ብዙ ነገሮች ለሴቶች ድጋፍ እንፈልጋለን ብዬ አስባለሁ። የተሻለ ነገር እንሰራለን። ሴቶች ከወንዶች አንጻር በብዙ መንገዶች ነው የሚመጡት። በብዙ ቻሌንጆች ነው የሚያልፉት። ከቤተሰብ ይጀምራል። ሴቶች ወጥታ ስትጫወትና ወንድ ወጥቶ ሲጫወት ያለው ልዩነት በጣም ከፍተኛ ክፍተት ነውና ከዚህ አንጻር ሴቶች ልዩ ድጋፍ ይፈልጋሉ። በምቾት መስራት አለባቸው ብዬ ነው የማስበው። ይሄን የምለው አንድ ተጫዋች አልፍ ያለው ተጫዋቼ በማለፌም ብዙ ነገሮች ተጠቅሜያለሁ ብዬ ነው የማስበው። እኛ በተጫዋችነት ዘመን ብዙ ነገር መስዋዕትነት ከፍለናል። አሁን ለሚመጡት አሰልጣኞች ተጫውተው ያለፉ አሰልጣኞች በር ከፍቻለሁ ብዬ ነው የማስበው። በብዙ ቻሌንጆች መጥቻለሁ። በብዙ ቻሌንጆች እዚህ ደረጃ ደርሻለሁ። ከማንም ከየትኛውም በራሴ ነው የምቆመው። በብዙ ነገሮች ቻሌንጅ እያረኩ ነው ያለሁት። እያንዳንዱ ነገሮች ግን በአቋም እቀጥላለሁ። አሁንም ባለኝ አቋም ስጫወትም አቋም አለኝ፣ ሳሰለጥንም በአቋም ነው የምንራመደው። ማንንም በምንም ሁኔታ ውስጥ ስራውን የሚበድል ነገር አልሰራም። በየትኛውም አጋጣሚ በሀቅና ፈጣሪን ይዤ ወደፊት እጓዛለሁ ብዬ ነው የማስበው። ሶስተኛ ጥያቄው በአጭር ቀናት እንዳልከኝ፣ በአጭር ቀናት እንደዚህ አይነት ለውጦች መታየቱ ቅድም ያው እንዳልደጋግመው መልሱ በነበረን ጊዜ የተወሰነ ነገር ልጆች ያው ሴቶች ጋር ስትሰራ ካመኑብህ ያምናሉ። በጣም አዳዲስ ነገሮች ናቸው የሚያዩት። እኛ ጋር መጥተው ክፍል ውስጥ አይተው ከዛው ወጥተው ነው ሜዳ ላይ የሚያዩትን ነገር እዚህ ጋር ሜዳ ላይ መጥተው ነው የሚያዩትና እያንዳንዱን ሂደቶች ካመኑብህ ማድረግ ይችላሉ። ከረፍት በኋላ ያንን ነገር ያደረግነው ልጆች ማድረግ ትችላላችሁ። እያንዳንዱን በነበረን ክፍተቶች ማኔጅ ያደረግነው 2 ጎል አግብተን ቀጣይ ዙር 3ኛ ዙር ታሪካዊ ተጫዋቾች ሆኑ ማለት ነው። ይሄ ነው ያለው የዛምቢያ ቡድን ዝግጅት። ያው አጭር ጊዜ ነው ያለን። አሁን በ26 ነው ጨዋታችን፣ ሰኔ 26 ውስጥ አጭር ጊዜ ነው ያለን። ብዙ ቀናቶች ያስፈልጉናል። አዳዲስ ልጆችን ልንጨምር እንችላለን በምንፈልገው ቦታ ላይ። እንደ ቡሩንዲም ከባድ ነው፣ ሱዳንም እንደ ሀገርም ከባድ ናቸው። ዛምቢያም በጣም ትልቅ ቲም ነው እና በተቻለን አቅም ያለን ሪሶርስ ተጠቅመን ቀጣይ ዙር ለማለፍ እንሞክራለን። እንደ ባለሙያ የሴካፋ ውድድር መሰረዙ ምናምን ነገር ያው እነዚህ ልጆች ቢያገኙ ነገ ከነገ ወዲያ አገርን ነው የሚጠቅሙት። ነገ ዛሬ የተነሱት ዛሬ ዩ17 ከኔ አሁን 4 ዓመት ሆኖኛል። ዋናው ቲም እያገለገሉ ነው። የ17 ላይ መስራት ልጆችን ማብቃት ነው ዋናው ከውጤት ባሻገር አገርን ነገ ከነገ ወዲያ 20 ዓመትን ዋናው ቲም ማገልገል ነው። እነዚህ ልጆች ነገ ከነገ ወዲያ ከ10 በላይ በዚች 1 ዓመት ውስጥ ሀገራቸውን የሚያገለግሉ
ብዙ ተስፋ ያላቸው ተጫዋቾች አሉና እነዚህ ኢንተርናሽናል ጌም ልምድ ቢያገኙ የወዳጅነት ጨዋታ ቢያገኙ የሴካፋ ውድድር በጣም ብዙ ነገሮች የምናይበት ነው እና እንደ ባለሙያ ይሄ ነገር ባይፈጠር ጥሩ ነበር። ቢኖር ግን ተጠቃሚ ነው የምንሆነው ብዬ የማስበው። አመሰግናለሁ። አንድ ጥያቄ ተጨምረው ያው ላለማንጫ ለማለት 180 ደቂቃ ቀረ የሚለው ራሱን የቻለ ኃላፊነት ያለው ቃል ከዚህ አንጻር ቀደም ሲል እንግዲህ ልጆቹን ታዳጊ በመሆናቸው ብዙ ጉዳዮች ላይ ፐርጌም እያነሳን ነበር አይደለ? በነጠላ ጨዋታ የነበረውን ነገር እያነሳን ነበር እና እንደ አጠቃላይ ይሄ መሆኑ ራሱ ምን አይነት ተጽዕኖ አለው? ያንንስ በምን መልኩ ለመቅረፍና ለመዘጋጀት ያደረግሽው ዝግጅት አለ ወይ? ካለ እሱን ብታጋሪን። ሁለተኛው ነገር ሊጉ ላይ ያሉ አሰልጣኞች ባለሙያዎች አሉና እንደ ሀገር ያው ሁሉም ሰው መተጋገዝ መደጋገፍ አለበት የሚለውን ነገር አስምረሻል። ከዚህ አንጻር ባለሙያዎች በዚህ ቡድን ዙሪያ ድጋፍ እያደረጉልሽ ነው ወይ? ሀሳብ እየሰጡሽ ነው ወይ? ካለም ይሄንን ያደረጉ ባለሙያዎችን እንድትነግሪን እንፈልጋለን። አመሰግናለሁ። ያው 180 ደቂቃ ቀረ ለዓለም ዋንጫ ሲባል ኃላፊነቱ ከባድ ነው። አገርን ነው የምንይዘው። በብዙ መንገዶች ታዳጊዎች ናቸው። እንደ አሰልጣኝ እንደ ባለሙያ ብዙ ነገሮች ኃላፊነት እንዳለብን ይሰማናል። ከዛ ውጭ ግን ኃላፊነቱ ከባድ ቢሆንም ግን በተሻለ ልጆችን ቅድም እንዳወራሁት ልጆች እነዚህን ከዓለም ዋንጫ ብናልፍ የተሻለ ነገር ያገኛሉ። የተሻለ ተጫዋቾች እንዲሆኑ ማድረግ ነው ዋናው ዓላማ። ልጆቹ የመጡበት ዓላማ አለ። ሲመጡ ሲመረጡ ሲመለመሉ የነበረበት እዚህ ቦታ ላይ ደርሰናል። ትልቅ ስኬት ነው። አሁንም እዚህ ደረጃ ላይ መድረሳችን ግን ይሄ የመጨረሻችን አይደለም። ዛምቢያ ላይ የተሻለ ነገር ሰርተን የተሻለ ለሀገራችን የመጀመሪያ የዓለም ዋንጫ ያለፈ ቲም መባል እንፈልጋለን። ለዛ ታሪክ ተቋዳሽ ለመሆን ሙሉ ዝግጁ ነው። ልጆቹም ያን እምነት አላቸው። ገና ብዙ ነገሮች ያው በብዙ ነገሮች ሊሸወዱ ይችላሉ። እቺ በቂ ነን ብሎ ሊያስቡ ይችላሉ። ግን ገና ይሄ መጀመሪያቸው እንደሆነ እያንዳንዱ ነገሮች ገና የመጀመሪያቸው እንደሆነ የተሻለ ነገር ለመስራት አሁንም ሲሄዱ መስራት ያለባቸውን ነገር ተናግረን መሄድ ነው። ነገ አሻሽሎ የሚመጡ የጊዜ ጉዳይ አለ። በጣም አጭር ነው። ከውድድር ላይ ነው የመጡት። ቀጥታ ወደ ናሽናል ቲም ነው የገቡትና ኃላፊነት እንዳለባቸው አስገንዝበን የላክናቸው። እያንዳንዱ ነገር የሚቀራቸው ላይ ተሰርቶ ከመጡ ተጨማሪ ልጆችን ከጨመርን ኃላፊነቱ ልጆቹ ይወጣሉ ብዬ ነው የማስበው። በእኛም እንደ ኮቺንግ ስታፍ እንደ ባለሙያ ብዙ ነገሮች እየተነጋገርን ማድረግ ያለብን ያው እንሰራለን። መሳሪያዎቻችን ልጆች ናቸው እና እያንዳንዱን ነገሮች ዲቴይል ነገሮችን ለማየት እየሞከርን ነው። 180 ደቂቃ ቀረ ሲባል ጫናዎች አሉ። ግን ከጫናው ለመውጣት የተሻለ ነገር ሜዳው የሚፈቅደውን ነገር ማድረግ የምንችል እኛም ያለንን አቅም አውጥተን አሟጠን ለሀገራችን የተሻለ ነገር ለመስራት ዝግጁ ነን። ይሄን ያለው ነገር ከሊጉ ላይ ሀሳብ አሰልጣኙ ድጋፍ ያደርጉልሻል ወይ ምናምን የተወሰኑ ሰዎች ሊኖሩ ይችላሉ። ማለት ነው በተለይ ሴቶቹ ነው። ለምሳሌ ሰላም ዘራይ፣ መሰረት ማን እነሱ ይደግፋሉ። ምንም ጥያቄ የለው። በእያንዳንዱ ሂደት እኔ ተጫዋቹ አሁን ሲያሰለጥን የነበረው ሮማሪዮም ድጋፍ ያደርግልኛል። በቃ ባለው ነገር ሙያዊ አስተያየት አሰልጣኝ ነበር፣ ሙያዊ አስተያየት ይሰጣል። እነዚህ ሰዎች አሉ። ያው ግልጽ መናገር ስላለብኝ ነው። ሌላው አይሰጥም።